ላይ ያው ራሳቸው ላፕቶፕ ይዘው መጥተው ፎርማት አድርገው ነው የጫረ ይሳካል የራሱን እንትን አድርገው ይሉ የኛው ምናልባት እሱ ዲፍረንስ ስለሆነ ያን ነገር ማድረግ ይችላል። ኤኒዌይስ with white paper. So, AMR implementation requirement list out እናደርጋለን። ለምን የምንላቸው ነው እናስቀምጠው። resources resources ምንን ያካትታል? server ኮምፒውተር ያስፈልገናል። ይሄ server ኮምፒውተር የግድ specification depends on the facility size by the user. Local area. እያንዳንዱ ስቴሽን ጋር የሚያገናኝ ኔትወርክ ነገር power UPS or permanent power source. Direct line. Computers. Or laptops, tablets, which are
smartphones. ሌላ the combination of the clinical plus የያዘ የመጀመሪያው ከዚህ ጀምራል። ሰርቨር ኮምፒውተር ስፔሲፊኬሽኑ ይለያያል፣ ግን ለሰርቨር ኮምፒውተር አገር የምንጠቀመው ሚኒመም ራሱ ሁሉ የሚያስቀምጠው ነው 8 GB በአብሪ ነው። እዚህ ጋር የምናስቀምጠው ሪኳየርመንት ሚኒመም ሪኳየርመንት በአብሪ ማለት እንጠቀም 8 GB ራም 4 core CPU 100 GB ሃርድ ዲስክ። አሁን ላይ ከምናውቀው በጣም የተለየ ቢሆንም 100 GB በጣም ከፍላሽ ራሱ ትልቅ ሳይዝ ነው። ለዚህ ለባህሪ ይሄማ ትልቁ ወሳኝ ሪሶርስ ዲስኩ አለ። ዲስኩ ሳይሆን 100 GB ሳይሆን 100 ሜጋባይት ይሄማ በጣም ብዙ በጣም ትንሽ ዲስክ ከዚህ ውስጥም ቤስት ዲስክ SSD ዲስክ ሁለት አይነት ዲስኮች አሉ። SSD ዲስክ ኮምፔር ቱ ያኛው ነው ይባል HD ዲስክ ነው። ለማር the preferable አጠቃላይ 8 GB RAM 4 core CPU 100 MB ይሄ እንግዲህ ለሚኒመም ለበጣም ራሱ በዚህ ሪሶርስ 8 GB RAM 4 core CPU ብዙ ፋሲሊቲዎች ከዚህ ይጠቀሙ። ይሄ የሚያሳየው ሁሉ ምንድን ነው? provide for low resource environment ብዙ ሪሶርስ ዲማንድ። አሁን እዚህ ውስጥ ያላችሁት የምትጠቀሙት አምራችሁ ነው ታሳቡ የፋሲሊቲ ስራ ለሰበራ እዚህ ውስጥ ደግሞ
አብዛኛው ራሱ ኤስኤስዲ ላ ኤስኤስዲ ወይም 8 ግራም ያለው ሲፒዩ ከዚህ ይችላል። ቺን ታዲያ አንዳንድ ሰርቨር ነው ላፕቶፕ ማለት ነው በጣም አሪፍ ነው። አይጠፋም ፓወሩ ያለው ሰረገና ያረጋል ያራሱ ነገር ግን ብዙ ፋሲሊቲዎች ከቴራንስ ከኤስጂቢ ራም እና ፎርሙ ከዚህ የተሻለ ፕሮሰሰር ይሰጣቸዋል። በጣም ብዙ ጋጋታ ብዙ ሪሶርስ አይደለም ሰርቨር ሳይሆን ዩፒኤስ ትንሽ የዩፒኤስ ምናምን ነው እንዲያረጋ ካጣው ይሰራል። ነገር ግን ነው ፋሲሊቲ ይላል። ይሄ ሲስተም ትልቁ ዲማንድ የሚያደርገው ሲፒዩ ፕሮሰሰሩን አንዳንድ ጊዜ ላይኖች ኢንቫይሮንመንት ላይ ነው የሚሰራውና አንዳንድ ጊዜ አንዳንድ ቢዚ የሚሆኑባቸው ስናይ ለምሳሌ 48 ፕሮሰሰር ምናምን ነገር ይሆናል። ሄዶ 4600% ምናምን ነገር ይላል። ፕሬዲክሽን አሁን የኢንቫይሮንመንት ትረንት ያደርግ እንደ ዊንዶውስ አለ እኔ አስታውሳለሁ አንድ ጊዜ ዳግማዊ ምኒልክ ላይ ተበላሸ ሰራው ተበላሸ 96 ምናምን ነገር ያለ በቃ አንድ ፕሮሰሰር ላይ በቃ ዊንዶውስ ኢንቫይሮንመንት እንደሚያደርግ ያስቀምጠው ይሄ ላይ ኢንቫይሮንመንት ሙሉ ሪሶርስ ዩቲላይዜሽኑ በደንብ ፕሮፐርሊ ነው የሚያሳየው። 4600% ተጠቅሜ ያለው ሶ ሲስተሙ ሪስፖንድ ማድረግ አይችልም። ምን ያህል አሁን ለዚህ ሰዎች ስፔሲፊኬሽን እስቲ የኮምፒውተር ስፔሲፊኬሽን ማለት ነው 1 ጂቢ ነው 2 ጂቢ ነው 3 ጂቢ ነው ሃርድ ዲስክ ሳይሆን የሃርድ ዲስክ ኳሊቲ ኤስኤስዲ መሆኑ ማለት ነው። ትልቅ ሰርቨር ተጠቅመን ሶልቭ ያላደረገው ያልሰራው እንደዚሁ ለሌላው ሲስተም ተሞክሮ አይደለም። ያማኔ ያሰራው አጠራው 5 ጂቢ ኤስኤስዲ ትልቅ ሰርቨር 32 ጂቢ ራም የሆነ ሚሊዮን ብዙ ፕሮሰሰር ያለው ዲስኩ ትልቅ የሆነ በተለይ እዚህኛው ነገር ግራውንድ ምንም እንትን ሊል አይችልም። ሳዩ በልጥ ከጤና ሰር 5 ኦራይ 5 ሲስተም ያሰራው ምንድነው ሲስተሙ ሞር ዲፔንደንት ኦን ዘ ዲስክ ላይ የሲስተሙ ባህሪ ይመስላል። ይህ ሲስተም ላይ ነው ሞር ይፈልግ ዲስኩ ሮሳቶች ስራው የዚህ የኤችኤችዲ ዲስክ ታውት ብዙ ጊዜ ለሲስተም ፌለር ያጋልጣል። ምክንያቱም እሱ ሰርቶ ሪቮልቭ አድርጎ ሲጨርስ ድንገት መብራት ካት ያደርጋል ሲስተሙ ስራ ሳይጨርስ። ይሄ በቃ ጀስት ሲስተም በሜካኒክ አላቸው ያኛው ቶሎ የሚጨርሰው ይሄ ረጅም ሰዓት ነው። ድንገት ፓወር ፋክተር ያልጨረሰው ስራ ነውና የሚጠቀማቸው ሲስተሙ የሚጠቀሙ በኋላ እናርጓለን ማይስኩዌር ማድረግ በጣም የካች ሜሞሪ የሚጠቀሙ ሲስተሙ ናቸው እና እዛ ላይ ደግሞ ሲስተሙ ሲዘጋ ፋይናሊ ወደ ዲስፕሌይ የሚያደርጉት ሲስተሙ ሳይዘጋ ሳይጨርስ ድንገት ፓወር ቢቋረጥ እዛ ላይ ፋይሎቹ ፋይናሊ ቴስት አደረገ በኋላ ራሱ ፋይሎቹ ባዶ እና ራሱ ብረን የምናደርገው ሲስተም ውስጥ ያን ፔን ያላየ በደንብ ያይ አለ ሪሶርስ ለቀላል ለሚሆን ፋሲሊቲ ሳይት እንግዲህ የጤና ጣቢያ ከሆነ ትንሽ የህዝብ ፋሲሊቲ ከሆነ ይህን አሟልቶ መስራት ጀምራል። ሞር ራም አለ ራም እና ፕሮሰሰር አብዛኛው ረን ታይም ያለው ኢንቫይሮንመንት ነው የሚጠቀመው። ራም ይህ ሲስተም ረን ለማድረግ አለ እዚህ ጋር ሊከፍቸው 100 ሰው እየገባ የሚጠቀም ከሆነ ሰርቨር ቤዝ ነው። ሁሉም ሰው ኮምፒውተር ላይ እየገባ ይመስለዋል፣ ግን እሱ ጋር ኮምፒውተር ላይ ቁጭ ብሎ የሰራውን ሪሶርስ ነው የሚጠቀመው የሚሄደው። እዚህ ጋር አንድ ኮምፒውተር ነው የእሷን ሪሶርስ ነው የሚጠቀመው።
ስለዚህ እሷ ለሆነ አካል የሆነቿን ፓርት ትሰጣለች፣ ለዛኛው ስቴካ ትሰጣለች፣ ለዛኛው ይሰጥና ፋይናሊ ሪሶርስ ያለ ከዛ ሪኩዌስት ሲደረግ ለምሳሌ ሪሶርስ አጥሮኛልም አይልም። ዲስክሪፕቲቭ የሆነ ብትይ ነው ወይ ይሽከረከራል ወር መሳይ ይሄ ነገር በጣም ተደጋጋሚ ሀፕን የሚያደርግ ከሆነ ያው ጊዜ ሪሶርስ ሪሊዝ እንዲያደርግ ብዙ ጊዜ የምንጠቀመው ሜካኒዝም ሪስታርት ማለት ነው። ሰርቪስ ሪስታርት ማለት ነው። ግን አዛራቂ የማይሆንበት again and again ይሄ ፕሮብሌም ስራውን ስንጀምር ላይታይ ይችላል። በጀመርን ወራት ወር በሁለት ወር ላይታይ ይችላል። ከጀመርን በኋላ በነገራችን ላይ ሲስተም እየሰራ ሲሄድ ሪሶርሱን የሚጠቀሙ አካል እየበዛ ይመጣል። አሁን ለምሳሌ ኦፒዲ ላይ ጀምሮ ከሆነ አይፒዲ ስራ ካልጀመረ አይፒዲ ሲጀምር አይፒዲ ክፍል ያሉ ሰዎች እንደገና ሰርች ማድረግ ይጀምራሉ። ሞር ሪሶርስ ዲማንድ ያደርጋሉ። አንዳንዱ በላፕቶፕ ይገባል፣ በሞባይል ይገባል፣ በዲስክቶፕ ይገባል። አንድ ሰው ሶስት ጊዜ ይገባል። እንግዲህ ያ የሚከፍተው ነገር በሙሉ ሰርቨሩ ላይ ስለዚህ እያለቀ ሲስተም ቆመና አልሰራም ማለት ሪሶርስ እንደዚህ አይነት ነገሮች በሚያርፉበት ሰዓት እንዴት ነው ሲስተሙ ሪሶርስ ሪሊዝ ማድረግ የሚቻለው የሚለው ነገር አብረን የምናየው ነው። ይሄ ዊዝ ሪጋርድ ቱ ኮር የምንላቸው ሰዎች ማለት ምንድናቸው ማለት በኤምአር ኮኔክሽን ሲፒዩ ኤንድ ራም እነዚህ ኮር ናቸው። ቱሉ ነው ማለት የትኛው ሲስተም በተለይ ዌብ ቤዝ ሰርቨር ቤዝ የሆኑ ሲስተሞች ራን ስናደርግ የዲስክ ሾርቴጅ አለ። ዲስክ አብዛኛው ዲስክ ትልቅ ሳይዝ ያላቸው ኢሜጆች ቪዲዮዎችን የምናስቀምጥ ሲሆን ነው ዲስክ ላይ። ይሄ ቴክስት ሳይዝ ነው። የዛሬ 5 ዓመት 6 ዓመት የጀመሩ ፋሲሊቲዎች ብናይ የዲስክ ዩቲላይዜሽኑ ብዙ አለ። ፎር ኢንስታንስ አዳማ ከጀመረ ምን ያህል ጊዜ ነው? 4 ዓመት። አጠቃላይ የኦፕን ኤምአር ሌላው ኦፕን ኤምአር ኮንሰፕሽን ምን ያህል ሳይዝ 5 ጂቢ እኮ ነው። ብዙም ሪሶርስ ግን ከእሱ ባለፈ ግን በሌሎቹ ሪሶርሶች በቂ ሆኖ እያለ በሌሎቹ ሪሶርስ ብዙ የተሻገረዋል። ኦፕቲማይዝ መደረግ አለበት። የሪሶርስ አጠቃቀም ኦፕቲማይዝ መደረግ አለበት። ሌላ ሴፓሬት ሪሶርስ ማዘጋጀት ያስፈልጋል። ያኛው ፕሮብሌም በገጠመው ሰዓት እንደ አማራጭ አድርገን የተወሰነ ኦፕሽን አድርገን ለመጠቀም ሜካኒዝም መኖር አለበት እና ምን እንደሆነ ራም ምን እንደሆነ ሲፒዩ ምን እንደሆነ ባታውቁም ግን ትልቅ ቁጥር መሆኑ ለዚህ ሲስተም ኢምፖርታንት እንደሆነ ኮንሲደር ይታል። ዲስኩ ኤስኤስዲ መሆኑ በጣም ኢምፖርታንት እንደሆነ ኮንሲደር ይታል። ኤምአር ዝም ብሎ የድሮ ሰርቨር ስላለ ትልቅ ፊዚካሊ ትልቅ ስላለ ማለት ነው። የፓወር ሪሶርሱ የፓወር አጠቃቀሙ በጣም ኤፊሽንት የሆነ ትንሽዬ ዲቫይስ በጣም ይሻላል ከትልልቅ ሪሶርስ ከትልልቅ ማሽን ማለት አንዳንድ ሰው ጎላ ብሎ ሲያየው በጣም ጥሩ ነገር ነው። ብዙ ዲስክ አለ ማለት ነው። ትልቅ ፕሮብሌም የሚያመጣ ዲቫይስ ነው። እንደዛ ይገባል። ሌተስት ኒው እነዚህ ጋር ያስቀምጥናቸው ሪሶርሶች በደንብ ያሉ ማሽን ቢሆን ይባላል። ኤምአርን ረን ለማድረግ ትልቁ ያስፈልጋል ከምንላቸው ሪሶርሶች ዋናው ሰርቨሩ እነዚህ ሪሶርሶች በበቂ ሁኔታ መያዝ ከዛ በተጨማሪ ኔትወርክ ኮኔክትድ መሆን አለ። ከሰርቨሩ ጋር መገናኘት አለ። ኔትወርክ ስንል ወይ አልሞስት ኢንተርኔት አለ። ሲስተሙ ኢንተርኔት አይፈልግም። ቤት ውስጥ ያለ ሎካል ኤሪያ መሰራት መኖር አለ። ኔትወርክ ሲባል አንዳንድ ጊዜ ቀድሞ ኔትወርክ ያሰራሉ። በምናየው በቃ እንደ እንትን ነው። በቃ ተስቦ ይሄና ሲግናል ማይደርስበት ፋይናሊ ሲስተሙ አልሰራም ነው። ግን ራሱ ኔትወርክ ሲሰራ
ራሱ ዝም ብሎ መዘርጋት ማለት ነው። እንደ ኤሌክትሪክ ገመድ አለ ኤሌክትሪክ ላይ ራሱ የሚሰራበት ማቴሪያል ፌክ የሆነ ማቴሪያል አለ። ኳሊቲ የላቸው ማቴሪያል ተዘርግቶ ስራ ሳይጀምር በፓወር ምክንያት ስዊቾቹ የተቃጠሉ ብዙ ኪሳራ ደረሰበት ፋሲሊቲ ያለ የፓወር ማኔጅመንት ፋሲሊቲ ብዙ ሚሊዮን ስንት መቶ ሺህ ብር አውጥቶ ካሰራ በኋላ ስራ ሳይጀምር በየቦታው ዲስኮኔክት ይሄ በተለይ ስዊቾች አሉ ለማገናኘት የሚጠቅመው ስታንዳርድ ናቸው። በየቦታው ይሄ መሀል ላይ ማገናኛ ፖይንቱን ባበዛን ቁጥር ፕሮብሌሙ በዛ ነው። አሁን ሌላ ስዊች ላይ እንደገና ሌላ ስዊች ላይ እንደገና ሌላ የሆነ ስዊች ፌል ያደርግ ሌላኛው ፕሮብሌም ገጥሞ በሆነ ሰዓት ላይ የሆነ ፋሲሊቲ ገና ስራ ሊጀምሩ ሲሉ እኛ ያው ላስት መንት ሄደን ነው ምንድን ነው የመከርናቸው ግቢ በጣም ትልቅ ነው፣ ሰፊ ነው፣ በጣም ጂኦግራፊካሊ ሰፊ ኤሪያ ነው እና እነሱ ለሰርቨሩ የሚያሰሙት ጥግ ላይ ነው። ጫፍ ያለው ጋር ርቀት ብዙ ስዊቾች ብዙ ገመዶች ጠፍተው መዘረገት ይቋል። ዚስ ነው ዘቤት ላይ ኤፊሽንት የምትሆኑት ሜክ ሴንትራል ሰርቨሩ እዚህ ጋር አንድ ትንሽ የ3 የምትሆን ብሎኬት ከስሯል። አንደኛ የመቀጣጠሉን እድሉ ይቀንሰዋል። በቃ ሴንትራል ነው ለሰርቪስ ኤሪያዎቹ ሴንትራል ኤሪያ ላይ ይሆናል። እንዳይረግ ብዙ ገመድ እንዳንጉት ገመዶችን እንዳንቀጣጠል መሀል ላይ ሱቆች የምናገናኛቸው ነገሮች እንዳንቀጣጠል እንዳናው ዝም ብለን ከዚህ ሰክተን እዚህ ሰክተን ሄደን እዛ ጋር የሚገርም ማለት በጣም ዋይዶች ናቸው። አፍተር ይር ሞዋና ምናምን ሰርቶ በቃ እንደገና ያንን ቢልዲንግ ሰርቨሩ ሴንትራል ቦታ ከዛ ላይ የኔትወርክ እንትናቸው ሙሉ ኔትወርክ ሄዶ ነገር በቃ ሰው ነው። ከዛ እኔ ኮስት ዋይዝ አርፈናል ፕላስ አንድ ከዚህ ጀመረ በኋላ በነገራችን ላይ እንደገና ሌላ ኮስት አለመጨመር እንደዚህ ኔትወርክ ምናምን ነው ነገር አንድ ፐርማነንት ነው። በየጊዜው ነገር አንድ ጊዜ ነው ነው እናውጣ ዝም ብሎ ቺፕ ማቴሪያሎች በተለይ እንደዛ ነገር ስታሰብ ራሱ የሚሰራው አካል እኔ ማቴሪያሉ ገዛለሁ ቴክኒካል ያንተደግ ማቴሪያል ግዢ ላይ ትልቁ ፕሮብሌም ነው። ማን ዕቃ ገዝተን አሁን በነገራችን ኮምፒውተር ስንል የኔትወርክ ማቴሪያሎች ቴክም አለ ብዙ ጊዜ እኛ ነው ለኢንተርኔት ጊዜ ጤና ሚኒስቴር የሰጣችሁን ማቴሪያል ኮምፒውተር ካለ እሱ ስጡ ነው። ለምሳሌ ጤና ሚኒስቴር ሲገባ ቀጥታ የሚያቀርበው አካባቢ አምራቱ እንደሚያቀርብ እነሱ ነው ምንድን ነው እነሱ ተመሳሳይ ሌላ ኮምፒውተር ይዘው ነው የሚቀርበው ፌክ የሆነ ማይሰራ አንድ ኢንቨስትመንታችሁ ዘራይት መሆን ካለበት ያው ኮሬክት የሆነ ትክክለኛ ማቴሪያል አየነው ኤክስፔሪንስ አየነው እንደ አድቫይስ አንድ ጊዜ ነው ሲሰራ ሰበሩ ማዕከላዊ ቦታ ላይ ብዙ ቁጥጥሮች አሉ፣ ብዙ ስዊቾች አሉ። ይሰራል ችግር ከሆነ በጣም ኳሊቲ ሆነ አብዛኛው ይሄ ነገር አብዛኛው ፋሲሊቲ ነው መሰራት ያይቶ ይሮ ሁሉ ነገር ነው ይሄ እና ብዙ ጊዜ በማይበቃ ሁሉ ነገር እንደ ኤሌክትሪክ ገመድ ነው ነገር ይስተካከላል። ይሄ ኮንትራል በዚህም ነገር አታችሁ ይስተካከላል። ይሄ አየነው ኤክስፕሬስ ይሄ ነው ልጅ ነው። ስለዚህ እንዳልኳችሁ ኔትወርክ ነው ያለው ኢንተርኔት አለ ኢንተርኔት ባይኖር ነው ሲምፕሊ ተከታታይ ነው ማለት አንዱ የሚያስፈልገው ይሄ ፐርማነንት ፓወር ሶርስ ይሄ ነው ፕሮብሌም። የማርክ ሲደረግ ሰርቨር ነው ዩፒኤስ አለን ይላል። የሆነ ትልቅ ሰርቨር ነው ተጠቅሞት ካቆሙ ስንት ጊዜ የቆየ ዩፒኤስ ራሱ እንደ ዲቫይደር የሚያገለግል ሲባል ፓወር በቃ ዛ ስንት ነው የሚገኘው
ኮምፒውተር ኔትወርክ ተሰርቷል። ሁሉ ነገር ያው ዘለ ስንት ነው አሁን ገበያ ላይ ሄዶ እነሱ ከገዙት ከኮምፒውተሩ ከምንተው በላይ ስለባቸው ከግራል ነው ያው ከቅድመ እዚህ ውስጥ ፋሲሊቲ አለ። እኛ አሁን ኢምፕሊመንት አድርገን አንድ 3-4 ወር ከተጠቀሙዋል ታቢላ ነው ሰርቨር ሁለት ትልቅ ሰርቨር አለ። ሌላው ዩፒኤስ ማለት ግን ያው አስተማኝ እንግዲህ ኳሊቲ ሶል የሚሆንበት ዩፒኤስ ተበላሸ። ከዛ ቀጥታ ፓወር መጠቀም ጀምሮ ሲመጣ ሲለው ወይስ አቆሞ አሁን ማጥናት ነው። አሁን ዩፒኤስ ግዢ ላይ ቻርታ ይፈረው ብር ይፈረው የሚያገር በቃ ብዙ ሶል ወይ ያ ለጃ ስራ ከጀመሩ በኋላ ሌላም ኤክስፕሬስ እንደዚህ ብዙ ነግራችኋል። ለምሳሌ ይጀምራል በቃ ዋናው ፓወር ተቋርጦ በቃው አላወቁም አለያዩት ለሊት ነው ታስቆ ሰርቫይቫል በተለይ ፐርስኬር ላይ እኛ በዚህ በአሚ ማርኬት ሰው በጣም ተቀማጭ ኮምፖነንቶች ራም ላይ ረን የሚያደርጋቸው ኮምፖነንቶች በጣም ስላሉ በዚህ ሰፈራ አይ ቲንክ ዩኒቨርስ ማርኬት ላይ እንግዲህ አዌርነስ ክሬሽኑ እስከ በቃ ድረስ የፓወር እስከሚያስነሳው ድረስ አካል ድረስ መሆናል። አይረስኩት ፓወር ላይ ጠፍቶ ጀነሬተርም የለም ነዳጅም የለም ነበር። ነዳጅ አልቆ ጠፋ ማለት ነው። በዛው ሰርቨር ጠፋ። ብዙ ጥፋት በጣም የምንሰማው በጣም ስራ ከመብዛቱ የተነሳ እንደ ምሳሌ የምንጠቅሰው ሾፍት ሆስፒታል ትልቅ ፔሸንት ፍለዋል ማለት ጀነሬተር ማለት ግን አጋጣሚ ሆኖ ጀነሬተር ተበላሸ። ሌላ ምንድን ያደረጉት በቃ የሚመጣውን ፔሸንት ማስተናገድ በጣም ስለከበዳቸው በሩም ይዘሉ ከኢመርጀንሲ በስተቀር አመስታል ኪዮስ ነው። በቃ በአንድ ጊዜ እሱ አርለም ሆስፒታሉ አካባቢ ነው የሚበለበት እንደ ኢዚ ስታፍ አፕሰል መጀመሪያ ነው መቀጠል ማስቀጠል የሚያስፈልጉ ባቶችን ይዘናል ወይ ብሎ ማስቀጠል ነው እንጂ መጀመሪያ ቀላል። እኔ አሁን የማሪ ኢምፕሊሜንቴሽን ማለት ሲጀምር ዩፒኤስ አላቸው ይሰራል ቤቱ አይላችሁ ቢገዛሉ እንደ ዲቫይደር ይመስላችኋል። በነገራችን ዩፒኤስ ኮስቲ ነው። ሀፍ ሚሊዮን ነው አንድ ዩፒኤስ ሾፍት ሆስፒታል ብዙ ጊዜ ሰርቪስ ከተቋረጠበት በኋላ 2-3 ጊዜ በዩፒኤስ ምክንያት ብቻ ከተቋረጠ በኋላ ትልቅ ብር አውጥተው ነው ነገር ምናምን ብዙ ኦፕሽን ይላል። ይሄ አንድ ምሳሌ ነው ተጠቅሟል። ሌሎች ብዙ ፋሲሊቲ እና የዩፒኤስ ኬስ በጣም ሲሪየስ ነው። ለመሰራችሁ ዩፒኤስ ቢያንስ ፓወር ጠፋ አይደል መተን ሲስተሙን ፕሮፐርሊ ሸትዳውን እስከምናደርገው ድረስ ጊዜ ይሰጠናል ዩፒኤስ እንጂ ጊዜ ዩፒኤስ እኮ ፓወሩ ያልቃል። የተወሰነ ሰዓትና ነገር 30-40 ደቂቃ ሰርቶ ይዘጋል። አሁን በዚህ በዩፒኤስ ምክንያት ሰፈር ያላረገ ብዙ ኤማር ተጠቅሞ ሰፈር ያላረገ ፋሲሊቲ ውስጥ አለ ብሎ ሰው ወጥቷል። ብዙ ኪዮስ ተቋም ሲስተም ፕራዮሪቲ ይገባል። በዚህ ላይ መንቀሳቀስ ታፋራለን ሁልጊዜ ለኤማር ሁሉም የሚያረጋጋት እንደ ዩቲ የሚያደርግ መብራት ከጠፋ ዩፒኤስ ነው። ስለዚህ አላርም ብሎ መጥቶ ሰርቨሩ ሸዳውማል። ይሄንን ባህል ዴቨሎፕ ያደረጉ እንትኖች በቃ አይደውም ችግር ገጠመ ነው ነው ዩፒኤስ ለሰርቨሩ ለእያንዳንዱ ኮምፒውተር ዩፒኤስ አይደለም ለእያንዳንዱ ኮምፒውተር ሁሉ ችግር አብዛኛው የዊንዶውስ ኮምፒውተር ተፋት በራሱ ሰርቨሩ ግን የሚጠቀማቸው ኮምፖነንቶች ከዳታቤዝ ጋር ተገናኝቶ ሲስተሙ ማኔጅ የሚያደርግበት እንደዚህ ኦፕን ኤምአርኤስ ኮንትራት ያለው በጣም ሚሞሪ ላይ ነው ስራ ነው። ከዲስክ ላይ ያለው ነው ፋይናል ዲስኩ ምን ታደርገው ነው
ይኖር ፓወር ጠፋ ምን ኮቲንጋቸው ሊደረጉ ሲስተም ይቋረጣል። ሲስተም ሲቋረጥ ምን እንደሚደረግ ድንገት ሲስተም ሲቋረጥ ወይ ጠዋት ሽንት መጥቷል ካርድ የለም ካርዱ ታይቷል ሐኪም እያከመ አሁን ተቋርጧል ብዙ በር ምንድን ነው ሰርቪስ ተቋርጧል። በጣም ፓኒክ ነው የሚያደርጉት ነገር ፓኒኪንግ ፌዝ አለ የማር ይህን ኤክስፔሪንስ ቀድሞ መዘጋጀት ያስፈልጋል። አብዛኛው ፓኒክ የሚፈጠረው ከፓወር ጋር ተገናኘ ከሪሶርስ ጋር ተገናኘ። አንዳንድ ሲደውሉ ሲጠቃቸው እኛ ምን የምናደርገው ወደ ወረቀቱ ጌጥ ለምን ብዙ ስለመጣ እናንተ ባስ በዚህ አውያ አኛ ጋር ነገር ናቸው አውቃ አተደራረባል ነገር ማረኝ ነው ከዛ ፓወር ሲጠፋ ይመጣል ሲመጣ ይጠፋል። እንግዲህ ቶለራንስ ሌቨል አለው ወቅት ትንሽ መቼ እኮ እንደሚል አይተዋል ሲመጣ ይጠፋል። ለመሩና ስራቀጡ አንድ ቀጣታ አልመሳ ኢፔስ አፎርማ ኢፔስ ከነራሽ ብዙ ጊዜ ተበላሽ ቆይቷል። በነገራችን አሪፍ አልሰማ አለ ኤማሩ ሲባላሽ ያቺ ማለት ኢንሻአላ አሁን ስቶፕ ማድረግ ይቻላል። ኢፔስ ከሌላችሁ ኢፔስ ለወላስ አሁን ሶስት ወር አልፏል እና እዛ ጋር ሞቲቬትድ የነበረውን ግሩፕ በዚህ መልኩ ተዘጋጁ። ዳይሬክት ላይ ሪሌቭ ስላልሆነ ነው። ዳይሬክት ላይ ዩፒኤስ ቀጥታ ሲጠፋ ዳይሬክት ስለዚህ ታይሆንና ዩፒኤስ ጀነሬተር የሚነሳ ከሆነ ተነሳ ዩፒኤስ የተወሰነ ሰዓት ይዟል ማየት ሆነ አለው ራሱ ፕሮፐርሊ ሻዳው ምንም ፕሮብለም ምንም ኖ ፕሮብለም። ሌላው ኮምፒውተር፣ ታብሌት፣ ስማርትፎን እዚህ ጋር እንደ ፓራይት ያስቀምጡላችሁ ብዙ ጊዜ አሁን የሚጠቀመው ኮምፒውተር ያስፈልጋል። ኮምፒውተር በተጨማሪ ግን ስማርትፎን ታብሌቶችን ያስፈልጋል። ለምሳሌ በስኬሎች እንዴት እንደሚጠቀሙ ዋራ አሁን የሚጠቀሙት ፔሸንት አካባቢ ነርሶ መድኃኒት መስጠት ኮምፒውተር ይዛት ነው ማለት ታወቀ ታብሌት ተጠቅማ ነው ከዛው የሚያመጣ ነው ብሏል። የሚያመጣው የሚለው ነገር ሪከርድ ታደርገው ታብሌት ስማርትፎን ለዚህ ያስፈልጋል። አንድ ፔሸንት ኢንዲትዊን መዘጋጀት ያስፈልጋል። ባለው ነገር ፔሸንት መቶ መተኛት አይቀርም። ሲተኛ ካርድ ነው አንዳንድ ሰው ኦፒዲ ጀምራና ማለት ግን ብዙ አስኪ ኦፒዲ ጀምራና ማለት አንዳንዶቹ ፌል ፋሲሊቲዎች ዊንግ አላቸው። የሆነ ራሱን አንድ ዊንግ ራሱን ይችላል። አንድ ሙሉ ክሊኒክ ሌላኛው ዊንግ ሙሉ ሌላ ክሊኒክ እንደዛ ያለ ሲሆን አንዱ ዊንግ ብቻ ማስጀመር ይችላል። ሁሉንም ኦፒዲ ጀምራና ማለት ነው እንትን ከሆነ ማለት ነው ስርዓት ነው ማለት ነው። ወደ ወረቀት የመመለስ ትሬኒንግ ስለማይሆን በቃ አየር ላይ ሆነ እየሰራን ስለሆነ ያለ ነው። ጥንቃቄው በጣም ስትሮንግ ነው ማለት ነው። በቀጠሉ አለ መመለስን አለ ያው ካላል ወደ ኋላ ላለመን በየቀኑ አዌር ነው። አንዳንድ ፋክተሮች ብዙ ጊዜ እንደዚህ ትሬኒንግ ይሰጣል። ብዙ ጊዜ ተረጋግ ብዙ ትሬኒንግ ስለ ባንክ ለምናምን ሰምቷል። ሁለት ከተወሰነ ጊዜ በኋላ ሲሰሙ ወይ የሆነ ባካፕ ላይ ባካፕ ምን ጋር የሚቀመጠው እንትኑ ለመሰራት ባካፕ ሲባል ዩፒኤስ ሲባል ለትሬን ኖርማል ይመስላል። ግን በቃ ያ ነገር አንድ ያቁን ካረገ ያ ፓኒክ ፊሊንጉን ፊል ካረጉት በኋላ ግን ፐርፌክት ናቸው። ምን አይነት በፔን አንድ ነገር ዊዝ ፔን ስንማር ነው በኖርማል አንድ አይነት ማለት እና በተለይ እዚህ ውስጥ ያላችሁ የአይቲ ሰዎች አንድ ትልቅ ፖይንት በኋላ ዲስከስ እናደርገዋለን። ማለፍ የሌለባችሁ ዳይሬክተር ባካፕ ሲስተሙ ኤችአር ዳታ ከጠፋልን ጠፋ። ይሄ ለማንም ይሰራል። ያው በፈርስት ይር እንደሚጠቀሙት ያው
ተዋራሪ ቢሆን አንዳንድ ነገሮች እንሰማለን። የካቲት ከዚህ ባካፕ ሳይዙ ቀርተው ነው እንደዚህ ነው ነገር ቪዲዮ መረጃ የለም። ግን እንደዚህ ያለ ሉዝ አድርገው እንደዚህ አይነት ችግር ገጠማቸው ምናምን ሲባል ነበር አይደል? ተብሎ ነበር አይደል? መሳታ ያው ለሁሉም ባካፕ ሲባል እና ማናንተ ነገር ባካፕ ሳኒ እኛ የአይቲ ባለሙያዎች ባካፕ ሳኒ ቀርቶ የብዙ ጊዜ ፔሽንት ቢጠራ እኛ ቀጥታ ተጠሪ ተጠያቂ ይሆናል። ያው ተጠያቂ አንዳንድ ጊዜ ሊሆን ያልፍና በፖሊስም የምንጠይቅ ሰዎች ሊሆኑ ይችላል። ያው ልክ አሁን ባንክ ላይ እኔ ባንክ ኢንቫይሮንመንቱን ይሳጫል እንደ ባካፕ ፔንፉል የሆነ ነገር ባካፕ ካልወሰድን ምናምን ካሉ እዛው እናዳታለን መውጣት ላይ ቀላል ነገር ስላልተማ ባካፕ ነው ምን ነው ማንም እንትን ሌላ እና ይሄኛው ፔሽንት መረጃ ነው። ትናንትና መድኃኒት ክትትል ላይ የነበረ ፔሽንት መረጃ ሲስተሙ ከተባለ ሲስተሙ ይደረጋል። የዛሬ ወር ያለው ዳታ ባካፕ ምናምን ያቆም ነው ይሄን አያውቀውም ከወር በዚህ ወደ የመጣው ፔሽንት አያውቀውም እና በተለይ ፋሲሊቲ ላይ የመጣችሁ አይቲ ባለሙያዎች ያው እናስተላልፈው አንዱ በነገራችን ትልቁ እዚህ ጋር ይሄ ሚቲንግ ትሬኒንግ አለ። ቴክኒካል ይሄ ክሊካል ይሄ ጫና ይረሳል። ይሄ በነገር እንደወጣችሁ ልትረሱ ትችላላችሁ። የሚተላለፈው መልዕክት ግን የሚተላለፈው ኤክስፒሪየንስ ግን እሱ ነው። ያኛውን በራሳችሁ ጉባኤያችሁ ትደርሱበታላችሁ። እዚህ ውስጥ ብዙ የሚያውቅ አለ። እኔም እንደዛ ይመስለኝ ነበር። ግን የመጀመሪያ የሚያስፈልገን ያለው አጠቃላይ ሻይ ቡና ብለን ለምሳ ሊቀርብበትና ሻይ ቡና ብለን እንጣና እንቀጥላለን።